ጤና ይስጥልን አድማጮች እንደምን ቆይታችኋል? የዕለተ ማክሰኞ ሐምሌ 14 2018 የትርታ 600 የዜና ሰዓታችን እነሆ ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይጀምራል ማለት ነው። በቆይታችንም ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን እንዲሁም በዝርዝር የምንመለከተውን ዜናና የቢዝነስ መረጃዎችን አካተን ወደ እናንተ መተናል። በቆይታችንም የተለያዩ መረጃዎችንም ዜናዎችንም ታገኛላችሁ ብለን ተስፋ እናደርጋለን። ሀገራዊ ዜናዎችን በማስቀደም ነው የምንጀምረው። የዛሬውን ትርታ 600 እየመራው እኔ በፍቅር ግዛቸው አብራችሁ ቆይታ ሳደርግ ቴክኒኩን በመቆጣጠር ደግሞ ቴክኒሻናችን በስፍቃድ ባልቻ አብሮን የሚቆይ ይሆናል። ሀገራዊ ጉዳዮችን እናስቀድማለን። የሰኔ ወር የዋጋ ግሽበት ካለፈው ዓመት ተመሳሳይ ወቅት ጋር አንድ ሆኖ መመዝገቡ ተነገረ። የኢትዮጵያ የስታቲክስ አገልግሎት ይፋ ባደረገው አዲስ መረጃ መሰረት የሰኔ ወር 2018 ዓ.ም አጠቃላይ የሀገሪቱ የዋጋ ግሽበት 13.9 በመቶ ሆኖ መመዝገቡ ተገልጿል። አህዙ ባለፈው ዓመት ተመሳሳይ ወቅት ማለትም በሰኔ ወር 2017 ዓ.ም ከተመዘገበው የዋጋ ግሽበት ጋር ተመሳሳይ እንደሆነ ተመልክቷል። በሪፖርቱ መሰረት ለዋጋ ግሽበቱ ከፍተኛውን ድርሻ የያዘው የምግብና አልኮል ያልሆኑ መጠጦች ዘርፍ ሲሆን የዋጋ ጭማሪው 15.1 በመቶም ደርሷል። ለዚህም በዋናነት ምክንያቱ እንደ አትክልትና ፍራፍሬ፣ ስጋ፣ የወተት ተዋጽኦችና እንቁላል እንዲሁም የምግብ ዘይትና ስኳር ያሉ የዕለት ተዕለት ምግቦች ሸቀጦች የዋጋ ንረት መሆኑ ተጠቅሷል። በሌላ በኩል ምግብ ነክ ያልሆኑ ዘርፎች የዋጋ ግሽበት በጠቅላላው 12.2 በመቶ ሆኖ መመዝገቡን የስታቲክስ አገልግሎት መረጃ ያመላክታል። ተመካካሪዎቹ በአብይና ንዑሳን ቡድኖች ተከፋፍለው በሀገራዊ ምክክር ጉባኤ በአጀንዳዎች ላይ እየመከሩ መሆኑን ኮሚሽኑ አስታወቀ። በሀገራዊ ምክክር ጉባኤው ተመካካሪዎች በ8 አብይና 80 ንዑሳን ቡድኖች ተከፋፍለው በ8ቱ አጀንዳዎች ላይ ምክክር እያደረጉ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ነው ያስታወቀው። ኮሚሽነር አምባሳደር መሐመድ ድሪር በሰጡት መግለጫ 4000 ተመካካሪዎች የያዘው ሀገራዊ ምክክር ጉባኤ 500 አባላት ባሉት 8 አብይ የስራ ቡድን ክፍሎች ተከፍሎ በአጀንዳዎች ላይ እየመከረ መሆኑን ገልጸዋል። እያንዳንዳቸው አብይ የስራ ቡድኖች ወደ 250 አባላት ወዳላቸው ሁለት ስልታዊ ቡድኖች መከፈላቸውም ተጠቁሟል። 250 ተመካካሪዎች የያዙት ስልታዊ ቡድኖች ደግሞ 50 ተመካካሪዎችን ወደ ያዙ 5 ንዑስ ቡድኖች ተከፍለው በመጨረሻም 50 አባላት ያላቸው ቡድኖች 10 አባላት ወዳላቸው 5 ቡድኖች ተከፍሏል። ይህም በአጠቃላይ 80 ንዑሳን ቡድኖች እንዲኖሩ በማድረግ ቡድኖቹ በ8ቱ አጀንዳዎች ላይ እየመከረ መሆኑ ተገልጿል። 160 አመካካሪዎችና 256 ቃለ ጉባኤ ጸሐፊዎች መሰማራታቸውም ተጠቁሟል። የአርሶ አደሮችንና የአርሶ አደር ልጆችን ይዞታ በአጠረ ጊዜ ውስጥ ለማረጋገጥ የሚያስችል ሰነድ ለውይይት ቀረበ። የአርሶ አደሮችንና አርሶ አደር ልጆችን ይዞታ በአጠረ ጊዜ ውስጥ ለማረጋገጥ የሚያስችል ሰነድ ላይ ውይይት መደረጉን የአዲስ አበባ ከተማ መሬት ልማት አስተዳደር ነው ያስታወቀው። የመብት ፈጠራና ይዞታ አገልግሎት ዘርፍ የአርሶ አደርና የአርሶ አደር ልጆችን ይዞታ የማረጋገጥ ሂደቱን በአጭር ጊዜ ውስጥ ለማጠናቀቅ እንደሚያግዝ በታመነበት ሰነድ ላይ ውይይቱን ማካሄዱ ተገልጿል። የዘርፉ ምክር ቤት ኃላፊ ኢንጂነር ወንዶሰን ባንጃው ለአገልግሎት ፈላጊዎች የተሟላና ፍትሐዊ አገልግሎት ለመስጠት ሕጎችና ደንቦች በሙሉ አቅም ተግባራዊ ማድረግ እንደሚገባም አሳስበዋል። አገልግሎቱን ቀልጣፋ፣ ግልጽና ሕጋዊ ለማድረግ ከሌሎች ተዛማጅ ዘርፎች ጋር በቅንጅት ለመስራት አቅጣጫ መቀመጡም ተጠቅሷል። ሙሉ ሰነድ ሳይኖራቸው መብት እንዲፈጠርላቸው የሚቀርቡ አመልካቾች በዘርፉ ላይ የስራ ጫና እየፈጠሩ መሆናቸውም ተመላክቷል። ለውይይት የቀረበው አገልግሎቱ በፍጥነት ለማጠናቀቅ እንደሚያግዝ ለታመነበት ሰነዱ ተግባራዊነት የዘርፉን ባለሙያዎች ቁርጠኝነት እንዲሁም ጠንካራ ድጋፍና ክትትል እንደሚያስፈልግም ተጠቅሷል። አድማጮች ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለቱን የትርታ 600 የዜና ሰዓት ከሀገር ውስጥ የተውጣጡ ዜናዎችን ነበር ያደመጣችሁት። አሁን ደግሞ ወደ ውጭ ዜናዎቻችን እናልፋለን። በቀዳሚነትም የአፍሪካ ጉዳዮችን ስናደርግ ናይጄሪያ እናገኛለን።
ናይጄሪያና ጋና በደቡብ አፍሪካ በሚኖሩ የአፍሪካ ሀገራት ዜጎች ላይ የሚሰነዘረውን ጥቃትና ተቃውሞ በመቃወም ጉዳዩ በመጪው የአፍሪካ ህብረት ጉባኤ አጀንዳነት እንዲያዝ ጠየቁ። የሁለቱ ሀገራት የውጭ ጉዳዮች ሚኒስቴሮች በላይቤሪያ በተካሄደው የኢኮዋስ ስብሰባ ጎን ለጎን ባደረጉት ውይይት በደቡብ አፍሪካ በአፍሪካውያን ላይ የሚፈጸም ጥላቻና እንግልት የአፍሪካን አንድነትና ውህደትን የሚጎዳ ነው ሲሉ ኮንነዋል። በደቡብ አፍሪካ ህገወጥ ስደተኞች እስከ ሰኔ 30 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ ከተሰጠው ማስጠንቀቂያ በኋላ በተከሰተው ሁከትና ተቃውሞ ሳቢያ በ10 ሺዎች የሚቆጠሩ ስደተኞች ከሀገሪቱ እየወጡ ይገኛሉ። የሁከቱ ሰለባ የሆኑ ከ1400 በላይ ናይጄሪያውያንና ወደ 1000 የሚጠጉ የጋና ዜጎች ወደ ሀገራቸውም ተመልሰዋል። ናይጄሪያና ጋና የአፍሪካ ህብረት ቀድሞ ማስጠንቀቂያዎችን እንዲሁም ዲፕሎማሲ መፍትሄዎችን በመጠቀም ተመሳሳይ ጥቃቶች ከመከፈታቸው በፊት የሚያስቆምበት ጠንካራ አሰራር እንዲዘረጋ የጠየቁ ሲሆን ናይጄሪያ በደቡብ አፍሪካ ንብረታቸው ለወደመባቸው ዜጎቿ ካሳ እንዲከፈል እንደምትጠይቅ ማስታወሱን አፍሪካ ኒውስ ዘግቧል። የኢራን የውስጥ ጉዳይ ሚኒስቴር እስካንዳር ማሞኒ ፓኪስታን መግባታቸው ተገለጸ። ሚኒስቴሩ ኢስላማባድ ሲደርሱ የፓኪስታኑ አቻቸው ሙህሲን ናቅሺ አቀባበል አድርገውላቸዋል። የፓኪስታኑ ጠቅላይ ሚኒስቴር ወታደራዊ አመራሮችን እንደሚነጋገሩም ይጠበቃል። አሜሪካና ኢራን ወደ ዳግም ጦርነት በተመለሱበት በዚህ ወቅት የሚደረገው ጉብኝቱ ይፋዊ የዲፕሎማሲያዊ እንቅስቃሴም ተደርጎ ተቆጥሯል። ኢራን ሀገራቱን በማደራደር ከዋነኞቹ መካከል የምትጠቀሷን ፓኪስታን ሀገራቱን ዳግም ወደ ድርድር ጠረጴዛው ማምጣት ይቻላት ይሆን የሚለው ምላሽ የሚጠብቅ ነው። አደራዳሪዎቹ በአሜሪካና በኢራን በኩል ዳግም የተጀመረውን ጦርነት የዲፕሎማሲያዊ መፍትሄ ጥረታቸውን ፈታኝ አድርጎባቸዋል። በቅርቡ ከአሜሪካም ሆነ ከኢራን የሚወጡ ዛቻዎች የገልፍ ሀገራቱን ጦርነት በአስቸኳይ ይቁም፣ ድርድር ዳግም ይጀመር የሚል ጥሪን ምላሽ አሳጥቶታል ሲል የዘገበው አልጀዚራ ነው። ለዕለቱ ወደ ያዝንላችሁ የመጨረሻው የውጭ ዜናችን እናልፋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በካናዳ ላይ ተጨማሪ የ50% የታሪፍ ጭማሪ ያደረጉ። ዋይት ሀውስ ባወጣው መግለጫ አዲሱ የታሪፍ ጭማሪ የተጣለው ካናዳ በአሜሪካ የአውቶሞቢል፣ የወተት ተዋጽኦና የአልኮል መጠጦች ኤክስፖርት ላይ የምትከተለውን አድሎ የተሞላበት አሰራር ለመቅጣትና አሜሪካውያን አምራቾችን ለማበረታታት እንደሆነ አስታውቋል። ይህ ውሳኔ በ30 ቀናት ውስጥ እንደሚተገበር የተገለጸ ሲሆን የኃይል አቅርቦቶች፣ የማዕድን ምርቶችና የአሳ ምርቶች የመሳሰሉትን አያካትትም ተብሏል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በበኩላቸው የትራምፕ ውሳኔ የሶስቱ ሀገራት የሰሜን አሜሪካ የንግድ ስምምነት የሚጥስ ነው ሲሉ የኮነኑ ሲሆን ሀገራቸው አሁንም ቢሆን ችግሩን በንግግር ለመፍታት ከአሜሪካ ጋር የምታደርገውን ድርድር አጠናክራ እንደምትቀጥል ገልጸዋል። ከልቦ ከቀረበው ትርታ 97.6 ኤፍኤም ከሀገር ውስጥና ከባህር ማዶ የተመራረጡ የዕለቱን ዜናዎች ነበር ያስደመጥናችሁ። አሁን ደግሞ በዝርዝር ወደምንመለከተው ዜናችን እናልፋለን። በተለይም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በተለያየ አጋጣሚ ስራዎችን ሲሰራ እንመለከታለን። ምን አይነት ስራዎችን ይሰራል፣ እንዲሁም ደግሞ ተቋሙ ምን አይነት ችግሮችንስ ገጥሞታል የሚለውን የሚመለከታቸውን ባለድርሻ አካላት አናግረንበታል። ባልደረባችን አበበ ተገኝ ነው ያዘጋጀው፣ እንደሚከተለው ይቀርባል። 100 ዓመታትን በህብረተሰብ ጤና ዘርፍ ያስቆጠረው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በእነዚህ ዓመታት ውስጥ በርካታ ሀገራዊና ዓለም አቀፋዊ ወረርሽኞችን ቀድሞ በመከላከልና አደጋዎችን በመቀነስ ረገድ የተለያዩ ስራዎችን ሲያከናውን ቆይቷል። ኢንስቲትዩቱ የህብረተሰብ ጤና ስጋቶችን ለመከላከልና ለመቆጣጠር የሚያስችሉ ተግባራት ከመምራት ባሻገር የጤና ላቦራቶሪዎችን አቅም ማሳደግ፣ ለሕክምናው ዘርፍ የላቀ የላቦራቶሪ ምርመሮችን መስጠትና መሰል ምርመሮችን ማከናወን ዋነኛ ተግባራቱ ናቸው። ከነዚህ በተጨማሪም ቅድሚያ በሚሰጣቸው የህብረተሰብ ጤናና ስርዓተ ምግቦች ችግሮች ላይ ምርመራ በማድረግ እንዲሁም ሀገራዊ የጤና መረጃዎችን በመሰብሰብና በመተንተን ረገድ የምርመራና የመረጃ ማዕከል በመሆን ይሰራል። ነገር ግን ኢንስቲትዩቱ እነዚህ መሰል ተግባራትን ያከናውን እንጂ እየተሰሩ ያሉ ስራዎች አሁንም ቢሆን በቂ አለመሆናቸውን
የዘርፉ ባለሙያዎች ይጠቁማሉ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ እንደተናገሩት ኢንስቲትዩቱ በርካታ ስራዎችን እየሰራ ቢሆንም ቴክኖሎጂን ማላመድ ብሎም በቂ የሰው ኃይል ማግኘት ተግዳሮቶቹ መሆናቸውን አንስተዋል። ያው ማንኛውም ስራ ሲሰራ ተግዳሮት ያጋጥማል። ተግዳሮቶቹን እዚህ ፈጠራን በመጠቀም ቴክኖሎጂን እንግዲህ በመቅዳት በማላመድ እና የውስጥ አሰራርን በማሻሻል መቋቋም ወይም ደግሞ ተግዳሮቶችን ወደ ድል እየተጠቀሙ መሄድን ብቻ ይጠይቃል እንጂ የሕብረተሰብ ጤና ጉዳይ ተግዳሮቶች ችግር አለ ተብሎ መቆም አይደለም። በራሱ ችግሮች ሁሉ ይኖራሉ። ቀድሞ የመተንበይ ቀድሞ የመዘጋጀት እነዚህን እንግዲህ ሲደረግ ሳይንሳዊ ማስረጃዎች ላይ ተመስርቶ የሚሰሩ ስራዎች ናቸው። እንግዲህ ከዚህ በፊት ምርጥ ተመክሮችም ወይም ደግሞ ተግዳሮቶችንም አይተው በተግዳሮች ችግሮች ሲያጋጥሙ በምን አይነት መፍትሄ እርምጃዎች ተፈተው የሚለውንም በማየት የበለጠ እያቀዱ መስራትና መቋቋም ወይም መቀየር የሚቻልበትን ስልትና ስርዓት መቀየስ ነው። እንደ ምርምር ተቋምም እንደ ከፍተኛ ቴክኒካል ስራዎችን እንደሚሰራ ተቋምም ሁሌ ያጋጥማሉ ተግዳሮቶች። እነዚህ በቴክኖሎጂ በሰው ኃይል በተለያየ ምክንያት ሊከሰቱ የሚችሉትን ፈጣን የማስተካከያ እርምጃዎችን ወስዶ ማስተካከልን ይፈልጋል። ምክንያቱም የጤና አገልግሎት የጤና ደህንነት ስራ ጊዜ የሚሰጠው ችግር አለ ተብሎ የሚተው ስላይደለ በዚህ ልክ የተዘጋጀን እየሰራን ነው የምንገኘው። የተለያዩ ሰው ሰራሽና ተፈጥሯዊ ተግዳሮቶች በየጊዜው መኖራቸውን ያነሱት ዳይሬክተሩም እነዚህን ችግሮች ቀድሞ ለመከላከል ስራዎች እየተሰሩ እንደሚገኝ ጠቁመዋል። እንግዲህ ትልልቅ ከሰው ሰራሽና የተፈጥሮ ተግዳሮቶች ይኖራሉ። የአየር ንብረት ለውጥ ከነዛ ጋር ተያይዞ ተላላፊ በሽታዎች መጨመር እንዲህ አይነት ጉዳዮች ይኖራሉ። እነዛን የሚመጥኑ ስራዎችን እና እቅዶችን ደግሞ በማዘጋጀት የተጋላጭነትና የስጋት ዳሳዎችን ቀድሞ በመስራት እንደ የስጋቱ መጠንና አይነት ደረጃ እና ጂኦግራፊካል ስርጭት በማየት እቅዶች መስራት ይጠይቃል እና በዚህ ልክ የተዘጋጀን ያጋጥሙም የፈታን የሄድን ነው። የማርበርግ እና ሌሎች አደገኛ ተዋሲያን ወረርሽኞችን በሚከሰቱበት ጊዜ ባለፈው ብዙ በመማር አገራዊ አቅሞች የተገነቡ ስላሉ በዚህ በተለይ የመለየት አቅም የላቦራቶሪ አቅማችንን አሳድገናል። የቅኝት ስርዓቱ ጠንካራ ነው። እስከ ማህበረሰብ የደረሰ የቅኝት ስርዓት ያለ በሽታዎች የቅኝት ስርዓት ከዛ በፍጥነት መለየት ከዛ ፈጣን ምላሽ በመስጠት የሚሰሩ ስራዎች አሉ። በዚህ በተሰራው ስራም ነው የማርበርግ በሽታ ባለበት ብዙ ሳይሰራጭ መቆጣጠር የተቻለው። ሌሎችም እንደዛ እና የፖርስም ሌሎችም ተላላፊ በሽታዎችን በዛው ልክ የቅድመ ዝግጁነትና ሲከሰቱም ፈጣን ምላሽ የሚሰጥበት ስርዓት በመደራጀቱና በመገንባቱ መቆጣጠር ተችሏልና ተጠናክሮ ቀጥሏል። አክለውም ዳይሬክተሩም ኢንስቲትዩቱ በብሔራዊ ደረጃ ከ100 በላይ የሚሆኑ የላቦራቶሪ ሰራተኞች እንዳሉት ገልጸው በየክልሎች ያሉ የላቦራቶሪ ባለሙያዎችን ቁጥር ለመጨመር እየተሰራ መሆኑን አንስተዋል። መንግስት በቂ የሆኑ የላቦራቶሪ ባለሙያዎች እንዲኖሩት እየሰራ እንደሚገኝና የምርምር ስራዎች የሚካሄዱባቸው የላቦራቶሪ እቃዎች ውድ ቢሆንም ከፍተኛ መዋለ ንዋይ ወጥቶባቸው በስራ ላይ እየዋሉ እንደሆነ ተናግረዋል። እዚህ የላቦራቶሪ አገልግሎት የላቁ ላቦራቶሪ አገልግሎቶች ናቸው። በተለይ ለሕዝብ ጤና ስጋት የሚሆኑ አደገኛ ተዋሲያን በወረርሽኝ መልክ ሊከሰቱ የሚችሉ የሚታወቁና እንደገና እንደ አዲስ ለሚከሰቱ በሽታዎች ነው የምንዘጋጀው። የላቦራቶሪ አቅሙ የባዮሴፍቲ ሌቨል 2 እና ከዛ በላይ የሆኑ አቅሞችና የባዮሴፍቲና ሴኩሪቲ ስራዎችንም ያገናዘቡ ስራዎችን ለመስራት የሚያስችሉ ቴክኖሎጂዎች ናቸው እና እነዚህ በባህሪያቸው ውድ ነው። ግን ከህዝብ ጤናና ደህንነት የሚበልጥ ጉዳይ ስላይደለም መንግስት ከፍተኛ ትኩረት የሚሰጠው ማለት ነው። ወይም መድቦ ባለሙያ ማሰልጠኖ ይሰራል። እንደዚህ እዚህ በተለይ በብሔራዊ እና በክልል ሬፈራልና ሬፈረንስ ላቦራቶሪ የሚሰሩ ባለሙያዎች ከፍተኛ ደረጃ ስልጠና ያላቸውና የላቀ ክህሎት ያላቸው ናቸው። እነዚህ በማዕከሉ ብቻ በብሔራዊ ደረጃ ከ100 በላይ ነው የሚኖሩት። ይሄ የምርምር ባለሙያዎችን ሳይጨምር ነው እና እንደዚህ አሁን ላለው በቂ ነው። ግን በየክልሉ በዚያ ልክ ከ38 እስከ 40 በሚሆኑ ላቦራቶሪዎች እንደዚሁ በክልሉ የተደራጁ የአቅም ግንባታ የማብቃት ስራ የተሰራ የተደራጁ ላቦራቶሪዎች እና የሰለጠነ ሰው ኃይል ስላለ ወደፊት ያው እየታየ የሚቀጥል ነው የሚሆነው። በመደበኛ ስርዓቱ ያለው
በእያንዳንዱ ጤና ጣቢያ ክሊኒክ ወይም ሆስፒታል ያለው ብዙ ሺህ የሚቆጠሩ ላቦራቶሪ ባለሙያዎች አሉ። ግን በዚህ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ማንዴስ ውስጥ ለሚሰሩ ስራዎች እነዚህ ላቦራቶሪዎች ግን የላቁና ትንሽ ወሰብሰብ ያሉ የምርመራ ስራዎችን የሚያካሂዱ ናቸው። በዛው ልክ ከዓለም አቀፍ ተቋማትም ከሚመለከታቸው ቀጠናዊ ተቋማትም ጋር በመሆን የሰሩ ስራዎች አሉ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የላቦራቶሪ አገልግሎት ምክትል ዋና ዳይሬክተር ዶክተር ሳሮ አብደላህ በበኩላቸው የላቦራቶሪ አገልግሎት የሚሰጡ መሳሪያዎች በየጊዜው ጥገናና አዲስ ተከላ የሚፈልጉ በመሆናቸው ያጋጠሙ ችግሮችን ለማስተካከል እየተሰራ እንደሚገኝ ገልጿል። ከዚህ ባለፈም ወደ ውጭ ሀገር ለላቦራቶሪ ምርመራ የሚላኩ ናሙናዎችን ለማስቀረት ጥረት እየተደረገ መሆኑንም አንስተዋል። በአጠቃላይ ኢንስቲትዩቱ እነዚህን ችግሮችን ቀርፎ የተቀላጠፈ አገልግሎት ለመስጠት ሰፊ ስራዎች እንደሚጠብቁት ተገልጿል። አድማጮች አብራችሁን ስላላችሁ እጅግ አድርገን ነው የምናመሰግነው። ከልቡ የቀረበውን ትርታ 97.6 ኤፍኤም ነው በማድመጥ ላይ የምትገኙት። ቀደም ሲል እንግዲህ በዝርዝር የተመለከት ነው በተለይም ደግሞ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እየሰራቸው ካላቸው ስራዎች ባሻገር የሚገጥሙ ተግዳሮቶችን በተመለከተ ባለድርሻ አካላትን አናግረን በዝርዝር ነበር የተመለከት ነው። ቆይታችን ሲቀጥል አሁን ደግሞ ወደ ቢዝነስ ዜናዎቻችን እናልፋለን። የአፍሪካ ልማት ባንክ ግሩፕ በኢትዮጵያ በመንግስትና የግል አጋርነት ማዕቀፍ ለሚገነባው የመጀመሪያው የአይሻ አንድ የንፋስ ኃይል ማመንጫ ፕሮጀክት የ110 ሚሊዮን ዶላር ብድር ማጽደቁን አስታወቀ። የኢነርጂ ፋይናንስ ሶሉሽን ፖሊሲና ሬጉሌሽን ክፍል ዳይሬክተር ዋሌ ቮኒባሬ እንዳስታወቁት ለፕሮጀክቱ ግንባታ የሚውለው ብድር መጽደቁ ለኢትዮጵያ የኃይል ዘርፍ አዲስ ምዕራፍ ነውም ብለዋል። ፕሮጀክቱ መቀመጫነቱ በተባበሩት አረብ ኤሚሬትስ በሆነውና በታዳሽ ኃይል ልማት ላይ በተሰማራው አሚአ ፓወር ኩባንያ አማካኝነት የሚገነባውና ለ25 ዓመታት በባለቤትነት የሚመራ እንደሆነም ተገልጿል። ለፕሮጀክቱ ግንባታ የሚውለው የፋይናንስ ብድር 80 ሚሊዮን ዶላር ከባንኩ፣ 20 ሚሊዮን ዶላር ከንጹህ ቴክኖሎጂ ፈንድ፣ 10 ሚሊዮን ዶላር ከአፍሪካ ዘላቂ ኤነርጂ ፈንድ የተገኘ መሆኑን የኢትዮጵያ ኤሌክትሪክ ኃይል መረጃ ያመላክታል። በድሬዳዋ አስተዳደር በበጀት ዓመቱ ከ71 ቢሊዮን ብር በላይ ያስመዘገቡ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን የአስተዳደሩ ኢንቨስትመንት ቢሮ ገለጸ። በቢሮው የኢንቨስትመንት ፕሮጀክት ጥናት መረጃ ዝግጅትና ፕሮሞሽን ቡድን አስተባባሪ አቶ አበራ መንግስቱ ለኢዜአ እንደተናገሩት አስተዳደሩ ኢንቨስትመንትን ለማስፋፋት በቀየሰው ምቹ ሁኔታ በበጀት ዓመቱ ከ71 ቢሊዮን 304 ሚሊዮን ብር በላይ ካፒታል ያስመዘገቡ 464 ባለሀብቶች ፍቃድ ወስደዋልም ብለዋል። በአምራች ኢንዱስትሪ፣ በአገልግሎት ኮንስትራክሽንና በግብርና ዘርፎች ፈቃድ የወሰዱ አልሚዎችም ሙሉ በሙሉ ወደ ስራ ሲገቡ ከ21650 በላይ ቋሚና ጊዜያዊ የስራ እድል ይፈጥራሉም ብለዋል። አስተዳደሩ አልሚዎችን ውጤታማ ለማድረግ መሰረተ ልማቶችን ከማሟላት ባሻገር ክትትልና ድጋፍ እያደረገ እንደሚገኝም ጠቁመዋል። በአስተዳደሩ የተገነባው የኢትዮጵያ ታምርት ንቅናቄ የተቀናጀ ድጋፍና ክትትል ኢንዱስትሪዎችን ምርታማነት በማሳደግ ተኪ ምርቶችን ማሳደግና የውጭ ምንዛሬ ማስፋት መቻሉን ጠቅሰዋል። አድማጮች የቢዝነስ ዜናዎቻችን እነዚህን ይመስሉ ነበር። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ማክሰኞ ሐምሌ 14 2018 የትርታ 600 የዜና ሰዓታችን ያደመጣችሁትን ይመስል ነበር። በቆይታችንም ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎችን እንዲሁም በዝርዝር የተመለከትነው ርዕሰ ጉዳይና የቢዝነስ መረጃዎችን ወደ እናንተ አጋርተናል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዛሬውን ትርታ 600 የዜና ሰዓት በመምራት እኔ በፍቅር ግዛችሁ አብሬያችሁ ነበርኩኝ። ቴክኒኩን በመቆጣጠር ደግሞ ቴክኒሻናችን በሱ ፍቃድ ባልቻ አብሮን ነበር። ቀሪ የትርታ 97.6 ኤፍኤም መሰናዶች መደመጣቸውን ይቀጥላሉ። መልካም ጊዜ።